ውድ ኢትዮጵያውያን እኔ ሙሉ ስሜ ትዕግስቱ በቀለ እባላለሁ። ጋዜጠኛ ነኝ። የውጭ ወይም ዓለም አቀፍ ትንታኔ ዘገባዎችን በአግባቡ እየሰራሁ በኤንቢሲ ቴሌቪዥን ጣቢያ በተቀጣሪነት እገኛለሁ። ታዲያ በዚህ አጋጣሚ ምንድን የሆነው የትዕግስቱ በቀለ ቱዴይ የሚል የዩቲዩብ ቻናል ከፍቼ ነበር። ይሄ ዩቲዩብ ቻናል በማይገባና በማይረባ ሁኔታ ተጭበርብሯል እና ይሄ ቻናል ከዚህ ቀን ጀምሮ ልክ ከዛሬ የመጋቢት 3 2018 በአውሮፓኑ ማቆጣጠር ከመጋቢት 12 2026 ከዛሬ ሐሙስ ቀን ጀምሮ በፍጹም የኔ አይደለም። በቲክቶክም በሌላ የዩቲዩብ ቻናልም እመጣለሁና ወዳጆቼና አክባሪዎቼ ሆይ በእግዚአብሔር ስም ያንን ትዕግስቱ በቀለ ቱዴይ የሚል የዩቲዩብ ቻናል በእኔ ፎቶና በእኔ ድምፅ የሚሄደውን በፍጹም እንዳትከተሉብኝ። በአጭበርባሪዎችና በሕገ ወጦች የተያዘ ስለሆነ እሱን እንዳትጠቀሙ ስል በትህትናና በታላቅ አክብሮት እጠይቃለሁ። ነገር ግን ሌላ ዩቲዩብ ቻናል ከፍቼ በዚያ ከእናንተ ጋር እንገናኛለን። እንዲሁ በዓለም አቀፍ ትንታኔ ዘገባዎች እንዲሁ በአለፉት ዘመናት የተከናወኑ በጣም አስደናቂና አነጋጋሪ ክስተቶች ሁሉ እነዚያን ሁሉ ሰርቼ በእነሱ ሁሉ እንገናኛለን ነው የምላችሁ። የማትጠቀሙት ወይም የተዘጋው ቻናል አሊያም የቀረው የዩቲዩብ ቻናል ትዕግስቱ በቀለ ቱዴይ የሚል ነው። በአማርኛም በእንግሊዝኛም ትዕግስቱ በቀለ ቱዴይ የሚል ነው። ይሄንን እንዳትጠቀሙብኝ፣ የዚህ ተከታይ እንዳትሆኑ ወዳጆቼ። የኔ ዜና የኔ ድምፅ ከየትም ተጠልፎ ይለቀቃል። ነገር ግን በከፍተኛ ደረጃ የተጭበረበረና ከባድ የተባለ ስህተት የተሰራበት ነውና በኢትዮጵያዊ የጨዋ ስነ ምግባር ስም ይቅርታ ጠይቃለሁ። አመሰግናለሁ።